አቶ ዘገየ ያኔ ያው ከፖለቲካ ትግል ጋር ተያይዞ እስር ቤት ላይ ያላችሁ አንድ የሚካሄድ የእስር ቤት ስነ ስርዓት ነበር። አንዳንድ አዛውንቶች ከትግል በኋላ እናንተ ከታፈሳችሁና እስር ቤት ከገባችሁ በኋላ በቆይታችሁ ብዙ ገጠመኝ እንደነበራችሁና አዛውንቶቹም እስር ቤታቸው ውስጥ አንድ የሆነ ስርዓት ያካሂዱ ነበር። በዛ ስርዓት ላይ ድምጻቸውን ከፍ አድርገው ዋቃ ጉዳ ንዋሲ ይሉ ነበር። እስኪ ስለዚህ ቃልና እስር ቤት ውስጥ ቆይታችሁ ትንሽ ብታጫውተን። ሌላው ከዚህ ጋር አያይዘው በልጅነቴ ምንንም እንኳን ሳላውቅ ገና በልጅነቴ አንድ ዘፈን ነበር እኔ ያ ዘፈን ወጋየሁ ቤት ሄደ ሎሎቱ ሜዳ ተስፋዬ ቤት ሄደ ሎሎቱ ሜዳ ምን ሊሰራ ጥይት ሊበላ ምን ቀበረው ከርተሜላ እያልኩ ዘፈን ነበር እኔ። ጓደኞቼም በኔ እድሜ ያለንም ይሄን ዘፈን ነበር። ወጋየሁ ማን ነው? ተስፋዬስ ማን ነው? የዛን ዘፈን ምንጭ ባነቀው ከታላላቆቻችን ሰምተን ያን ዘፈን በዛ ወቅት እንዘፍነው ነበርና እነዚህ ተስፋዬና ወጋየሁ የሚባሉ ሰዎች አእምሮ ውስጥ እስከዛሬ ድረስ አሉ። ምናልባት አንተ በወቅቱ ከኔ የተሻለ መረጃ ይኖርህ ነበርና የወቅቱ ተዋናይም እንደሆነ እስቲ ስለ ወጋየሁና ስለ ተስፋዬ የምታውቀው ነገር ካለ ብታብራራለን። እሺ ጥሌ አመሰግናለሁ ስለ ጥያቄ። እንግዲህ ረዘም ያለ ጊዜ በመሃል አልነበርክም። አሁን ወደ ማጠቃለያው ጊዜ እየመጣህ ነውና ኦኬ ይሄን ጥያቄ እንደምታቀርብልኝ አምን ነበረ። በተለይ ያንን የዛን ዘመን የትውልድ ታሪክ ወይም ያ ትውልድ ተብለን የምንጠራው ወጣቶች በነበርንበት ዘመን ያለውን ታሪክ ወይም ፖለቲካል ግራውንድ የነበረውን ታሪክ ከመናገሬ በፊት አንድ ቀድሜ ማሳሰብ የምፈልገው ነገር አለኝ። ምንድነው? በዛ ትውልድ ውስጥ የነበርን ሁላችንም በህይወት ያሉትም በህይወት የሌሉትም ያለነውም የሌሉትም ማለቴ ነው በሁላችንም መካከል እኔ በሁሉም ስም ሆኜ ያንን በደል አድርሰዋል በመንላቸው አሁን በህይወት ባሉም በሌሉትም ላይ ሁሉ በእግዚአብሔር ፍቅር ሙሉ ይቅርታ ማድረጋችንን እንዲያውቁ ፈልጋለሁ። ለሁሉም እኛም ከደሙ ንጹህ አልነበርንም። እኛም ልጆች ነን፣ ኃጢያት አለብን፣ በደል አለብን፣ ልጅነት አለብን። ብናውቅም ባናውቅም ስህተቶች ፈጽመናልና እኛም ላደረግነው ነገር ሁሉ ከልባችን ይቅርታ እንጠይቃለን። ነገር ግን በእኛ ላይ የተፈጸመው የበዛ ነበርና እነዛን ሁሉ ሰዎች ኖሮም ያሉትም የሌሉትንም ከሙሉ ልባችን በዚያ ትውልድ ስም ይቅርታ ጠይቃለሁኝ ወይም ደግሞ ይቅርታ አደርጋለሁኝ እና ይሄ እንዲታወቅ ፈልጋለሁ። ስለዚህ ከዚህ በኋላ በክፉ ስሜት ወይም ደግሞ በበቀል ስሜት ልናወራው የምንችለው ምንም ታሪክ እንደሌለን ሁሉ ሰው ሊገነዘብ ይገባል ብዬ አስባለሁና ይሄንን በዚህ አጋጣሚ ማስተላለፍ ፈልጋለሁ። እንግዲህ ወደ ታሪኩ ስመለስ ያኔ ያው እንደምታውቀው ገና 6ኛ ክፍል ተማሪ ሆነን ነው ፖለቲካው የተጀመረው ውጣውረዱ የመጣው። እኛም በአንድ በኩል በርግጥ ያንን ክፉ ሰዓት እንድናልፈው ምን ማለት ነው በዚህ ባለው በፖለቲካው መድረክ በኩል ሳይሆን ከክፉ ነገር ተቆጥበን እንድናልፍ ይሄ አንድ አስተዋጽኦ ነበረው ብዬ አምናለሁ። ምክንያቱም ዲሲፕሊኑ ኃይለኛ ነበር። በዛን ወቅት የነበረው የፖለቲካው ዲሲፕሊን በተለይ የፓርቲው ዲሲፕሊን አንጾ አሳድጎናል ብዬ መናገር እችላለሁ። እና ባጭሩ ወደዛ ጊዜ ስንመለስ ያኔ እኔ 6ኛ ክፍል ጀምሮ ያለው ለውጥ ከመጣ በኋላ ኢንፎርሜሽን በጣም ወጣቱ የመከታተል አቅም ወይም ደግሞ ፍላጎት ስለነበረው አባቴን ፈቃድ ወስጄ ከአባቴ ላይ የጋዜጣ አባል ነበርኩኝ። ማለት ጋዜጦች ታትሞ ሲመጡ በወር ኮንትራት እንገባለን። በዛ በማስታወቂያ ሚኒስቴር ውስጥ ማለት ነው። ኮንትራት እንገባለን።
ያ በየዕለቱ ጋዜጣ በመጣ ቁጥር ስማችን ጋዜጣው ላይ እየተጻፈ ይቀመጣል። የኛ ነው፣ ራሳችን ሄደን ነው የምንወስደው፣ ወይም ደግሞ ጊዜ ካላቸው በእንትኑ ፖስተኛው ቤት ድረስ ያመጣሉ ማለት ነው። ድሮ ፖስታ ያድሉት ፖስተኛው ራሳቸው በየቤቱም በየእንትኑም እየዞሩ ነበር። በኋላ ለቀበሌ መስጠት ተጀመረ። ቀበሌዎች ማድረስ ጀመሩ። እነሱም ሲሰለቻቸው የመጣውን ፖስታ ስም መጻፍ ጀመሩ። ያው ዘመቻውም ውትድርናውም ስለነበረ ከቤተሰብ ጋር ብዙ ኮሚኒኬሽን የሚኖረው በፖስታ ብቻ ነው። ኤሮግራም የሚባል ፖስታ ነበር። ያን 10 ሳንቲም ይገዛል። ጽፎ ለጥፎ አሽጎ መስጠት ነው። በቃ ዋጋዋ እሷ ናት። እና ይሄ ነበርና ያኔ ብዙ ስለማነብ ጋዜጣ በጣም ስለምከታተል ያለውን ሁኔታ ከጓደኞቼ ጋር የማውራት አቅሙ ነበረኝ እና ምልመላ በመጣ ጊዜ ከመጀመሪያዎቹ ተመልማዮቹ ውስጥ ነበርኩኝ ማለት ይቻላል። እንግዲህ ይሄ ምልመላ ከተጀመረ በኋላ እኛ ጋር ምልመላ ከተጀመረ በኋላ ያው የፓርቲው ስራ ጠንካራ ነው እንደምታውቀው፣ ወይም እንዳነበብከውና እንደሰማኸው ብዙ መጽሐፍ ተጽፈዋል፣ ብዙ ታሪክ አልፏል እና ብዙ ስራ ተሰርቷል እዛ አካባቢ። እኛ የነበረን አቋም ጊዜያዊ ወታደራዊ አስተዳደር ደርግ የሚለው እሳቤ ይቅርና ጊዜያዊ ህዝባዊ መንግስት ይቋቋም ነው። ወታደር ስራው ድንበር መጠበቅ ነው፣ አገር መጠበቅ ነው። ያንን ይስራ፣ መንግስት ለህዝቡ ይሰጥ የሚል ፖለቲካዊ አካሄድ ነበር። የዛን ጊዜ የተነሳው የተማሪዎችም እንቅስቃሴ ከዚሁ ጋር የተያያዘ ነበር እና ያንን ነበረ ደግፈን ወደ ፓርቲዎች ውስጥ የገባ ነው። በኋላ ነው እዛ ውስጥ ዴቨሎፕ እያደረገ ስር እየሰደደ እየተለወጠ እኛም ሀሳባችን እየበሰለ ሲመጣ ገባ ወዳለ የፖለቲካ እንትን ውስጥ ሞሽን ውስጥ የገባ ነው ከዛ በኋላ ነው። እና እንግዲህ ባጭሩ ምን ለማለት ነው፣ ምንድነው የምነግርህ ነገር ቢኖር ኢሃፓ ውስጥ ወይም በኢፒአርፒ ምልመላ ከተካሄደ በኋላ አባላት ከሆን በኋላ አንድ ወጣት ወይም እኔ በጠቅላላ እዛ ከተማ ውስጥ ከምኖረው ወጣቶች በሙሉ ለምሳሌ ጓደኞቼ 10 5ም ሊሆን ይችላል። እኔ በኢፒአርፒነቱ የማውቀው እዛ ውስጥ 2 ወይም 3 ሰው ብቻ ነው። ከዛ በላይ ሰው ላውቅ አልችልም። እያንዳንዱም እንደዚህ ነው። አለዛ ሁሉም ተያይዞ ይጠፋ ነበር እና እንደዚህ አይነት ኃይለኛ ዲሲፕሊን ነበረው። አይቻልም፣ በፍጹም አይቻልም። ልጅነትም አይዘንም፣ አንነጋገርም፣ አናወራም፣ በጣም እንጠብቃለን ስርዓቱን እና ይሄ ስለነበረ እከሌ ነው ብሎ ለመናገር በጣም ዝም ብለህ ካልገመትክ በስተቀር ከባድ ነበር። ኤኒዌይስ በዛ ውስጥ እያለን እንግዲህ አነስተኛ እንቅስቃሴ እናደርጋለን። ምንድነው እንዳለመብሰላችንም በበኩሉ እኔ በሳል አልነበርኩም፣ ልጅም ነኝ። እንግዲህ 15 ዓመት ልጅ ማለት በጣም በዛን ጊዜ በጣም ትንሽ ነው። ገና የ6ኛ የ7ኛ ተማሪ ነን እና በጣም ትንሽ ልጆች ነን። ብዙ ብስለት የለንም፣ ብዙ እውቀት የለንም። ገና ከቤተሰብ እጅ ነው የተወሰድነው እና ይሄንን ያህል የበሰለ እውቀትም አልነበረም። እድሜያችንም ይገድበናል፣ ፍላጎትም ይገድበናል እና የዛን ጊዜ ልጆች ነን። ያ ልጅነታችን ነው እንግዲህ እዛ ውስጥ የገባው እና በአጭሩ ምንድነው ፓርቲ ውስጥ ገብተን ተመልምለን አንዳንድ ነገሮችን የፖለቲካ ወረቀቶችን ፓምፕሌቶችን ማንበብ ስንጀምር ትምህርት ቤት ውስጥም ያው አንዳንድ ነገር ተጀመረ። ለምሳሌ በግልጽ የምናውቀው እነ ሲሳይ ሳንታ፣ እነ ሙልጌታ እንደሻው እንደዚህ አይነት ልጆች በጣም አሪፍ ልጆች ነበሩ። እነሱ የመናገር ችሎታ ነበራቸው፣ ድፍረት ነበራቸው፣ ልብ ነበራቸው እና በተማሪው መሀል እየሄዱ ፓምፕሌቶችን ያነባሉ። ሰብሰብ እያልን እንሰማለን። ከዛ የሆነ ነገር ሲመጣ እንበተናለን። እንዲህ እያለ ትግሉ እየቀጠለ ሄደ። በኋላም ዲሲፕሊን ውስጥ ገባን። ጥቃቅን አስተዋጽኦ ማድረግ ቻልን። ለምሳሌ እንደዚህ በሆነ ቦታዎች ላይ አንድ ነገርን ማድረግ፣ መንግስትን ለመቃወም የተወሰነ እርምጃ መውሰድ። ለምሳሌ በአንድ ወቅት ክብረ መንግስት እኛ አካባቢ ምን ማድረግ ተጀመረ? ድሆችን መርዳት በሚል የአካባቢው ልጆች የተሰባሰብን ድሆችን መርዳት እና ለምሳሌ ቤት የሌላቸውን ሰዎች ወይም ደግሞ ሳር ቤት ያላቸውን ሰዎች ቤታቸውን ሄዶ መስራት፣ ማጠናከር፣ የፈረሰባቸውን እንደዚህ በማለት አንድ አየለ የምንለው ሰው ነበር። እኛ ጋር አየለ ጉዳው እያልን እንጠራዋለን፣ ግን እንትን ነው ስተት ነበረ እና ምንድነው
ሌላም ስም አለው ሰውየው። ሁልጊዜ ሲሄድ እያለ ይሄዳል። ሁልጊዜ ስተነፍስ ትንፋሹን በዚህ በከንፈሩ ነው የሚያወጣው እና እንደ ሰው ዝም ብሎ አይደለም ሄደው እና ሰውየው ከዚህ የተነሳ እሱን ሌላ ስም እየሰጠን ነው የምንጠራው እና የእሱ ቤት ይሄ ሰውዬ ደሃ ነው፣ ለምነው አዳሪ ነው። እዚህ ስላሴ ጓሮ አካባቢ ነበር ከሚኖሩት አንዱ እሱ ነበር እና ምን አደረግን የእሱን ቤት ለመስራት እንስራ ተባብለው የሆነ ሀሳብ መጣ። ከሆነ ቦታ ይመጣል፣ ወጣቶች ሂዱና ስሩ ይባል ተሰራለ እና ሄደን ስንሰራ የሰውየው ቤት እንደዚህ ሰርክል ናት ጎጆዋ እና ሌላ እንደ ግማሽ ጨረቃ አይነት ተደራቢ ጎጆ ከውጭ ሲታይ አንድ ናት፣ ውስጥ ግን ስትገባ ሁለት ክፍል እንደሆነ። ለምሳሌ ሰውየው ቤቱ ሲገባ የራሱን ያችን ክብ ቤት ነው የሚያውቀው። ሌላ የእሱን ቤት እንደዚህ ሀፍ ጨረቃ በሚመስል ተሰራ በሆነ ወቅት ላይ። ይህን እንግዲህ በወጣቶች በአካባቢ ወጣቶች ነው የሰራ ነው። በየአካባቢው እንዲህ አይነት ዘመቻ ይካሄድና የኢፒአርፒ ልጆች በድብቅ ስብሰባ የሚያደርጉበት ቦታ ሆኖ እንደዚህ አይነት ነገር ይደረጋል ማለት ነው። እንደዚህ አይነት ነገር ለመሰብሰቢያም እንዲጠቅም ሆኖ ማለት ነው። እና ለዛ ሰው እንደዚህ አይነት ነገር ማድረጋችን ትዝ ይለናል። በኋላ እዛ ቤት ውስጥም ከሴል አባሎች ጋር መሰብሰቤ ብዙ ጊዜ መሰብሰቤ ትዝ ይለኛል አውቃለሁ። እና እንዲህ አይነት እንቅስቃሴዎችን እናደርግ ነበር። ያ ቦታ እንግዲህ በፕሮግራሙ ሰውየው መስማት በደንብ አይችልም። ስለዚህ ቀስ ብለን ገብተን ወይ አንድ የሚያውቀው ሰው የሚረዳው ሰው ምናምን እንደዚህ የለመደው ሰው ይኖራል በነዛ ሰው አማካኝ፣ ወይም ደግሞ ምንም ሳይሰማ ሰውየው ሳያቅ እዛች ከሱ ቤት ድርብ ያለችው የሱ ጓዳ ወይ መኝታ ቤቱ እንደማለት ነው። እዛ ውስጥ ገብተን ስብሰባ ተፈጽሞ ምን ተብሎ ተወያይተን እንለያያለን፣ ሰውየው ሳያውቅ ማለት ነው። እስከዚህ ድረስ በጥንቃቄ የሚሰራ ስራ ነበረ። ኦኬ፣ የሰውየውም ጆሮ አለመስማት አንዱ አድቫንቴጅ ሆኖ አለኛ እና እንደዚህ አይነት ዘዴዎችን እንጠቀም ነበር። እና ያው በአገልግሎት ላይ እያለን አንድ ቀን እንግዲህ የራሴ የግል ታሪክ ጋር ከግል ህይወቴ ጋር የተገናኘ አንድ ታሪክ ስላለ እሱን ላጫውትህ እና ትንሽ ወንድሜን በዚህ በፓርቲው ከምገናኛቸው ሰዎች ጋራ እንዴት አድርጌ ነው የምጠቀምበት? ወንድሜን እዚህ ጃኬት ውስጥ ከዚህ ከውስጥ ከኮሊታው ስር ወይም ሸሚዙን ከነቴራም ከሆነች ሱሪም ከሆነ እዚህ የቀበቶ ማስገቢያ ውስጥ ቁምጣ ነው ብዙ ጊዜ የሚለብሰው፣ እዛች ውስጥ የሆነች ወረቀት መቅበሪያ ቦታ አዘጋጃለሁ እና ነበረችኝ እና አለኝ በየልብሶቹ ላይ አንዳንድ እኔም እነዛም ሰዎች ያውቁታል እዛ እሱን ሂድ የምልበት ቦታ ማለት ነው። እና ለምሳሌ እሱን ጠርቼ ይሄን መጽሐፍ ውሰድና የጂኦግራፊ እንካ የኔ ሳይንስ ደብተር ይሄ ነው ያንተን ደግሞ ጂኦግራፊ ላክልኝ ልገልብጥ አይነት ነገር ማስታወሻ ጽፈን ልከዋለሁ። እሱ እዛ ሄዶ ወንድሜ ትንሹ እዛ ሄዶ ወረቀቱን ሲሰጣቸው ለነዛ ሰዎች ያውቃሉ እና እነሱ ይዘው ቀስ ብለው እያጫወቱ ወይ ኮሊታ ውስጥ ወይ እዚች ውስጥ ያችን ወረቀት ይወስዳሉ ማለት ነው። እና በዚህ ሁኔታ ነው የምንላላክ የነበረው። ወንድሜ ይሄን አያውቅም፣ ትንሽ ልጅ ነው። አንድ ቀን ምን ይሆናል ይመጣና የሆነ መልእክት ይሰጠኛል። ወረቀት ሲሰጠኝ በኋላ ፈታትሼ ወስጄ ሰው ፊት ካለ ዝም ነው የምለው፣ አባቴም እናቴም ካሉ ዝም ነው የምለው። ትንሽ ቆይቶ ያው ያዛርጌ ፈትሼ ያችን ነገር ወስዳለሁ እሱ ሳያውቅ፣ ወይ እንደዚህ ስፖርትም እያሰራሁት ምን እያልኩትም ወስዳታለሁ። እና ምን ሆነ አንድ ወረቀት ስወስድ ያቺ ወረቀት ምናልባት በኢፒአርፒ ታሪክ ውስጥ የመጨረሻዋ ጊዜ ነው የምትሆነው ለኔ። ከዛ በኋላ ታሪክ አልቋል። እና ያቺ መልእክት ምን ትላለች? ዛሬ በዚህ ቀን በማታ ልክ ከምሽቱ 9 ሰዓት ላይ ማለት 3 ሰዓት ከምሽቱ ላይ ከቤታችን አጥር በጀርባ በኩል ያለው አጥር ከጠርዙ 1 2 3 ብለን 10ኛውን ትቆጥርና ልክ 3 ሰዓት ከምሽቱ ከ00 ስል እዛ ጋር ትቆማለህ። ከውጭ በኩል ሰው ያናግርሃል። እሱን ሰው አናግረውና ሚልህን ስማ ነው መልእክቱ። እሺ ብዬ ልክ 3 ሰዓት ስትል እዛች ቦታ ስቆም ሰው መጣና ከላይ ወደ ታች 10ኛዋን አጥር እንጨት የኛ አጥር እንደምታውቀው እንትኑ ትልልቅ ነው፣ በጣም ሰፋፊ ነው እና 10ኛዋን እንጨት አንሳት ሲለኝ ሳባረኳ ተነሳች እንጨቷ። እኔ እንግዲህ እዛው የራሳችን ግቢ ተወልጄ ያደግኩበት ግቢ ሆኖ ያቺ ቦታ እንደዚህ አይነት አገልግሎት እንደምሰጥ አላውቅም ነበር። ሰርቼበት አላውቅም እንደ አይነት ነገር።
ኦኬ ሊሰራበት እንዴት እንደሚችል ወይም ደግሞ እንዴት ሊታወቅ እንደሚችል ያው አሁን አወቅኩ ማለት ነው። ግን አልናገርም። ገባና የገበሬ እንትን ነው ሽታውን ጠረኑ ሁሉ የገበሬ ነው ሰውየውና እንደዛ አይነት እንትን ምን አለኝ ቡና ዋጋ ከለላለና ግባና በበሩ ግባና መኝታ ቤትህን በሩን መብራቱን እንዳታበራው መስኮቱን ክፈትልኝ ዛሬ አንተ ጋር ነው የምጠለለው። እሺ ገብቼ ልክ እንዳለኝ ያደረኩኝ ገባ መሬት ፍራሽ ላይ መሬት ላይ አነጠፍኩለት ተኛዛ። ነገር ግን አንድ ትእዛዝ ሰጠኝ ለነገ ሌሊት በዚህ ሰዓት ላይ አስነሳለሁ ትነሳና አሁን ባገኘኸኝ በር በኩል ወጣለሁ ቁልቁል ትወርዳለህ ከዛ በኋላ ያለው እኔ አላቀው አንተ ይዘኝ ቄራ ከብት ማረጃ ቄራ ስትደርስ አንድ ሰው ታገኛለህ ነገር ግን ከዛ በፊት እኔ ከኋላ ከተላለው ወደኔ በምንም አይነት ተአምር ዞር ብለህ እንዳታይ ወደኔ የምታየው ከደርግ ከፖሊስ ከህዝብ ድርጅት አደጋ የሆነ ነገር ስታይ ለህይወቴ አደጋ ሊያስከትልብኝ የሚችል መሆኑን ስታይ ብቻ ወደ ኋላ መዞርና መሄድ ትችላለህ እና ወደ ኋላ መዞር ትችላለህ እዛ ጊዜ ከዛ በተረፈ ግን በፍጹም ዞር ሳትል ቄራ ከብት ማረጃው ጋር ሲደርስ አንድ ሰው ዛፍ ተደግፎ ጥቁር ልብስ የለበሰ ሰው ዛፍ ባህር ዛፍ ተደግፎ ታገኘዋለህ ወንድሜ እዚህ ጋር መብረቅ አይመታህም እንዴ ብለህ ጠይቀው አይ እከላከለዋለሁ አይመታኝም ካለ ፊትህን ዞረ ወደ ቤት ሂድ የኔ ስራ ይሄ ነው ሆምወርክ ልክ በተባልኩት መሰረት አደረኩኝ ሰውየውን አገኘው ጠየቅኩት የተባልኩት መልስ መለሰልኝ ፊቴን ዞሬ ወደ ቤቴ ፊቴን ዞር ግን ምንም ሰው አላየው የገረመኝ ይሄ ነውና ወደ ቤት ሄድኩኝ ገብቼ ተኛው እና ሰውየው ጠረኑ ቤት ውስጥ አለ ያው ታውቃለህ እና በዚህ ሁኔታ ውስጥ እያለን በቃ ዛሬ መታሰር ነው ነገ መለቀቅ ነው አንዱ ከተማ ሲያገኘኝ ያኔ አፍሮን ምናበጥር በጣም ጸጉራችን ክብ ነው በአራት ጊዜ ነው ሚዶ አንዴ እንደዚህ አንዴ ወደዚህ አድርገን በሚዶ እንዲያቆመን ነው የምንሄደው በቃ በጣም ነው የሚያምረው ክብ ነው የምናደርገው ጆሮአችን አይታይም በቃ አፍሮ አበጥረን ነው የምንሄደው ያን እንደዚህ ደረጃም ባያፍሮ ነበር አፍሮ ያበጠር ነው ማንነን አስታውሳለሁ የተወሰኑ ልጆች አፍሮ በጣም እናበጥር ነበርና ማንንም ከተማ ውስጥ አንዱ ካገኘን የህዝብ ድርጅት አባል አፍሮን ጸጉራችንን ጸጉሬን ጨምድዶ ያስረኛል ወይ ከነጎዳ ያፈታል አንድ ቀን ማስታውሰው ታስረሽ አለቃ ደስታ በሆነ ምክንያት መጡና አዩኝ እዛ ፖሊስ ጣቢያ ውስጥ ምን ታረጋለህ አንተ እከሌ አስሮኝ ነው ምናምን ያው እሳቸው ለኛ ትንሽ እንትን ናቸው መልካም ናቸው ለምን ምን አድርገህ ነው ምንም አላደረኩትም ጸጉሬን ከከተማ ይዞ የጎተታ መጥቶ አሰረኝ ፖሊሶቹን ጠሩና እለት ሁኔታ ላይ መዝግባችኋል አልመዘገብንም እከሌ ነው ያሰረው እንጥቶ ሁለተኛ እለት ሁኔታ ላይ ያልተመዘገበ ወንጀል የሌለበትን ሰው እናንተ መረከብና ማሰር የለባችሁ ሂድ ወደ ቤትህ ላጥበየ ተነስቼ ወደ ቤቴ ተገላገልኩኝ ይሄ የመጨረሻ እስረኝ ነበረች ፖሊስ ጣቢያዋ በኋላ እንደዚህ ያልኩኝ እንግዲህ በከራው በስቷል በተለይ ይርጋለም አካባቢ ወሬ ይሰማል በቃ ወጣቱ በጣም አደጋ ውስጥ ገብቷል እና አገሪቱ በቃ ተናውጣለች ማለት ፖለቲካው ገኗል በጣም በየጊዜው አብዮታዊ እርምጃ ተወሰደ ነው በየጊዜው ሞት ይሰማል እና በዚህ ሁኔታ ላይ ያለ አንድ ቀን ምናልባት ሳምንት ይሆነዋል ይሄን ሰውዬ ከሸኘሁት በኋላ እንደገና the same thing ወንድሜ ሄደና የሆነ መጽሐፍ ይዞ መጣ ሲመጣ ወደ ጓሮ ወሰድኩ ፈታትሼ ከኪሱ ያችን ወረቀታዎች ሲመለከት ዛሬ ደግሞ በፈረንጆዋ በኩል በዚህ በኩል ትወርዳለህ 9 ሰዓት ከቀኑ ቀትር ነው ትወርዳለህ አንድ ገበሬ ሰው እንትን ከሻ ያደረገ ጫማው የተቀደደ በርበራሶ ያደረገ እንደዚህ የሆነ ምልክት መጣልኝ ማለት ነው ልክ በሰዓቱ ሲሄድ ሰው አገኘው ያንን የሚመስለው ሰው አገኘው ማለት ነውና በተባልኩት ኮድ ተገናኘን ጠጋብዬ ሲጨብጠው ያ ሽታው ይሄ ጠረኑ ያ በቀደመን ቤት ያደረው ሰውዬ መሆኑን አወቅኩ ማለት ነው በኋላ ገረመኝ እሱን ይዤ ሰላም እያልኩት ይያለው ስሜን ጠራኝ ስሜን ሲጠራኝ አይጠራም ስም ማለት በፍጹም ስሜን ማይነገረው
እንደ ዲሲፕሊኑ ከሆነና ሊያውቀኝ አይችልምና በጣም ደነገጥኩ። ስሜን ሰረኝ ደነገጥኩና ኬፑን እቺ አፉን የሸፈናትን ይሄ ጋቢው ልኮን እንደዚህ አርጎ ሲስቅ ግራ ገባኝ። በቃ ይሄ ጺም በጣም አድጓል ምናምን ፊቱ ተበላሽቷል፣ ልክ አይደለምና አላወኩትም። በቃ እና ትንሽ ቆይቼ ግን በደንብ አትኩሬ ሲስቅ ሳቅ አለልኝ። ሳቅ ሲልልኝ ሳየው በቃ ሾክ ነው ያደረኩት። በጣም ደነገጥኩ። ያጎቴ ልጅ ነው፣ ይርጋለም ነው የሚኖረው። ከሳምንት በፊት የመጣ ቀን እዛ ቤት የመጣ አካባቢ ሰሞን ከቤት ጠፍቷል እና ገለውት ይሆናል ተብሎ ሪሳ ነው የሚፈልገው የነበረው እና እናትየው በየለቱ ትደውላለች እናቴ ጋር። በቃ ጭንቅ ሆኗል ቤተሰብ ውስጥ እና እሱ ነው ይሄ ማለት ይሄ ልጅ። አሁን በአንድ በኩል ደስ አለኝ አለመሞቱ፣ በሁለተኛ ደግሞ እንደገና ጨነቀኝ። በቃ በጣም ተጨነቅኩ፣ ለምን እንደሆነ አላውቅምና እናቴ እንዳለች ቤት ጠየቀኝ። አሁን አለች አልኩት። በቃ ጋሼ እንዳይሰማ፣ ጋሼ ነው የሚለው አባቴን፣ ምክንያቱም አባቱም ጋሼ ነው የሚለው አባቴን፣ ታናሽ ስለሆነ የሱ አባት እና እንዳይሰማ አለ። እሱ ኃይለኛ ነው የኛ አባት፣ ከህግ ውጭ ምንም ነገር አያደርግም እና እሱ እንዳይሰማ ተነጋገርንና ቀስ ቤት ወስጄ እንዲታጠብ ምናምን ምን አደረግንና ቀስ ብሎ ቤት ውስጥ እየኖረ ለእናቴ ነገርኳት ማለት ነው። በኋላ ምን አለኝ፣ የፓርቲው ሁኔታ እኔን መጠለያ መስጠት አልቻለም፣ ወደ አሲምባም ካሁን በኋላ ዝግ ሆኗል እና በኢፒአርፒ ውስጥ ነበርኩኝ። ያው እንደምታውቀው እንደዚህ ነው አሁን ያለው አደጋ ውስጥ ነውና የምትችልበት የምትደብቀኝ ቦታ ካለ ምናምን ከእናቴ ጋር ተነጋገርን። ደራርቱ አጎቶቻችን ጋር እንዳንወስደው ኦሮምኛ ምንም ቃል አይችልም፣ ሰማይ ብልጭ ብል በሷ ምን አያውቅም እንደሚባል ምንም ነገር አያውቅም ከሲዳምኛ በስተቀር። ስለዚህ እዛ መውሰድ እሱን አደጋ ሊሆን ነው፣ ገጠር ውስጥ ወስዶ ማስቀመጥ። በኋላ እዛው ጎረቤታችን አካባቢ ከእናቴ ጋር አውርተን መላ ተገኘና አይ ቲንክ እናቴም ከእህቶቼም በተለይ ከኤልሲዬ ጋር ሳታወራ አትቀርም በዚህ ጉዳይ። እንደዛ ተደርጎ እዛ ጎረቤታችን አብረን የኖርን ያደግን ቤተሰቦች አሉ፣ እነሱ ጋር ግቢያቸው ጫካ ነው። እዛ ግቢ ውስጥ ለክትትልም እንዲያመች የሆድ ቁርጠት ኪኒኖች እና መጽሐፍቶች አምጣልኛል። መጽሐፍቶች በደንብ አድርጌ በዘንቢል ሞልቼ ቤት ውስጥ ያለውን የሁሉንም የእህቶችን የማንንም ሰብስቤ ለቃቅሜ ሰጠሁት። እዛ አድርጌ እዛ ገባ ጫካ ውስጥ ማለት ነው። ጌሾ እንደዚህ ጅብ ያለ ጫካ አለ፣ እሱ ውስጥ ነው የሚቀመጠው። ጠዋትም ማታም እዛ ነው። ይሄ ሆኖ አልፎ አልፎ በቀን አንዴ ወይም ሁለቴ እንደተመቸኝ እየሄድኩኝ አየዋለሁ፣ ከሱ ጋር ትንሽ አወራለሁ፣ ምግብ በየዕለቱ ወስድለታለሁ። ከኋላ እናቴም ሜን ታውቃለች፣ ምግብ በደንብ እያዘጋጀች አልተጎዳም፣ ያው ጥሩ እንትን እንዲኖረው እሱ ትከታተለዋለች እናቴ። ይሄ በሆነ ምናልባት በጥቂት ቀናት ውስጥ ምናልባት እንደገና the next week ነው የሚሆነው ታህሳስ 4 ቀን 1971 ዓመተ ምህረት የሰባተኛ ቢ ክፍል ተማሪ ነበርኩ። በክፍል ውስጥ እየተማርን እያለን ጠዋት 9 ሰዓት ወይም 10 ይሆናል፣ ምክንያቱም ገና መግባታችን ነው፣ ፀሐይዋን አልጠገብናትም ገና። የክፍላችን በር ተከፈተና ፖሊስ ገባ። ርዕሰ መምህሩ የስም ዝርዝር ይዞ ገባ። በቃ በአንድ ጊዜ ክፍል ውስጥ ሙሉ ገብተው ስማችሁ ሲጠራቀጥ ብላችሁ ተባለ። ሲጠራ ያው እኔ አንዱ ነኝ። ወጣ ከክፍሉ ሲወጣ ፖሊሶች ግራና ቀኝ ቆመው በቀጥታ ላብራቶሪው ጎን ያለች ክፍል ባዶ ተደርጋ ስለነበረ እዛ ውስጥ ግቡ ተባል። ገባ። እዛ ስገባ ዋው በቃ ሳቅ በሳቅ ሆነ። እዛ ውስጥ ያሉት በሙሉ እነ ክንፈ መራሲዮን፣ እነ መንግስቱ ብዙነህ እና አሸናፊ ባቱ ማአት ልጆች ናቸው እዛ ውስጥ ያሉትና ራህመት ሁሴን ነበረች፣ ዛውያ አባ ዝናብ ነበረች፣ ሽቱ ማርያም ነበረች። በቃ ሳቅ ነው። እኔም በዛ ሳቅኩ ከነሱ ጋር ተደባልቄ። ያ ፍራቻ ባንዴ ጠፋ እና እዛ ጋር ሌሎችም ልጆች እየተጨመሩ መጡና በቀጭን ትዕዛዝ ግቢውን ለቀን የትምህርት ቤቱ የባንዲራ መውጫው ጋር ስንወሰድ እዛ ጋር አውቶቡስ ቆሟል። አውቶቡሱ እንግዲህ ማሞካቻ ይሁን አንበሳ ትዝ አይለኝም የዛን ጊዜ። እዛ ውስጥ ግቡ ተባል፣ ገባን። በር ተዘጋ። ተነስተን በዚህ በአባባ ገብረመድህን ወደ ኳስ ሜዳ የሚወርደው
መንገድ ሄደን በጋሽ አህመድ ቤት ጋር በግራ በኩል ወደ ከተማ ሄደ ማለት ነው አውቶቡሱ ወደ ፖሊስ ጣቢያ ስንሄድ የማይረሳኝ ነገር ልክ የከድሮ አባ ዝናብን ቤት ዳገት እንደዚህ ወይም የጋሽ ገዳሙን ፎቶ ቤት አለፍ እንዳል አባ ዝናብ ቤት ጋር ስደርስ ዛውያ ሆዬ ብድግ አለችና ወራጅ 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 በጣም ነው የመሸቁባት ሰዎቹ ፖሊሶቹ ግን ፈገግ ብለዋል እና በዚህ በጣም እየሳቀን ምን እያለ እነሱ ከንፈራቸው ይነክሳሉ ተነስተን ተወርጃለሽ አይዞሽ እያሉ ያ ወደ ከሴ ነው እንግዲህ የምትወርደው ተያይዘን ፖሊስ ጣቢያ ገባ እቺ እለት የዛ የብዙ ልጆች እስካሁን በህይወት አለመኖር ወይም ደግሞ ትንሽ ችግር እንትን የመጀመሪያ ቀን ሆነች ማለት ነውና እዛ ፖሊስ ጣቢያ ገባን ፖሊስ ጣቢያ ውስጥ እንግዲህ ምንድነው ካሳለፍናቸው ውስጥ አንድ ታሪክ ማረሳቸውን ነገር ነው ያወጣው ምን ነገር እንጂ ይሄ ሌላውን ፖለቲካል ግራውንድ ያለውን ነገር ለመናገር ፈቃደኛ አይደለሁም አያስፈልገንም እና አንድ ቀን ምን ሆነ እዛ ፖሊስ ጣቢያ ስንውል አጥሩ ላይ ፀሐይ እንዳይመታን አንሶላ እንደዚህ እንደ ሀፍ የድንኳን እንትን እንሰራለን እንደዚህ እዛው ነው የምንቀመጠው ያቺን ቀጭቀጭም ተሸውዶ በኪስም በምንም ትገባለች እሷ ቀጭቀጭ ትደረጋለች ቶሎ እንዳይመጡብን እንግዲህ ካልመጣችም ያው እዛው ብለን ስናወራ ነው አንዱን ስለማያውቅ የፖለቲካ ግራውንድ እዛው ውስጥ አይነሳም የተማሪ አንድነት ነው የሚነሳው እንጂ ፖለቲካሊ የሆነ ነገር ወይ ኢፒአርዲን በተመለከተ ማንንም ምንም ነገር አያነሳም ምክንያቱም ማንንም አያውቅም በምን አይነት ደረጃ ምን እንደሚሰራ ያውቅ ስለዚህ እዛ ቁጭ ብለን አንድ ቀን አንድ እስረኛ ማታ ተይዞ መጣ እጅግሩ ታስሯል እና ሰውየው ልጁን ያውቁታል እዛኛ አካባቢ ሰዎች የቦሬ ልጅ ይሁን እንደነገሌ ልጅ ትዝ አይለኝም ብቻ ግን እዛኛ አካባቢ ያሉ ልጆች ያውቁታል በመልክም በምንም ያውቁታል እኔ አላውቀው እና ታስሮ መጥቶ ልጁ ነገ ይገደላል ስለመሸ ብቻ ነው ተነግሮታል ያውቃል ደረጃውንም ያውቃል መንግስትም ያው የሚፈልገው ሰው በኋላ ዛውስ ውይይት ተደረገና ይሄንን ልጅ አንድ መካሻ የሚባል የሻኪሶ አስተማሪ ልጅ ነበረ በጣም ተናጋሪ ልጅ ነው ጎበዝ ነው እሱ መካስኪ ነው ምንለው እና ሌሎቹም እነሲሳይ ሁሉም እነተሾማ አባተ እና አሰፋ መንግስቴ ሁሉም ተነጋገሩና እኔም አለሁበት ይሄን ልጅ እናስመልጠው ተባለ ልጁ ቤት ውስጥ ነው ያለው ጅግሩ ስለታሰረ መውጣት አይችልም አጋጣሚ ሆኖ አንድ ፖሊስ የፖሊስ ጣቢያው ምክትል አዛዥ ይመስለኛል ሙሉሻ አበራን በጋሻ አበራ ምክንያቱም ሊሆን ይችላል አሁን ትዝ አይለኝም ነገር ትቀርበዋለች ያቃታል እና ሰላምተኛው ነው በጣም ምናምን አንድ ጊዜም የሆነ ነገር ቢሮ ስትገባም እንደዚህ ገባውጣም እንላለን ትላለች እሷ እዛ ለሱም ቀረብ ያለች ነበርችና ሶየውን በደንብ ያቃታልና እቺ ልጅ በዚህ ሶየ ምክንያት ገብታ ቁልፍ ማምጣት ትችላለች ብለን አሰብን ማለት ነውና ሐሳብ መጣዛ ውስጥ በዚህ ተደመደመ ለሷ ያው አንድ ሰው ሚሽን ተሰጠው ሄዶ ነገራት ማለት ነውና ሞኝም ናት ጥሩም ልጅ ናት ሄዳ ያንን ነገር ቁልፍ ላጥ አድርጋ መታ ታቀብለዋለች ባጭሩ ነው እንግዲህ ምነግርህ ይሄ ቁልፍ ይፈታና ልጁ መሸት ሲል ባጥር ሾልኮ አጥር ተሰብሮ ይወጣል ሊሞት የነበረ ልጅ አመለጠ ማለት ነው ከዛ ይሄ ልጅ ይወጣል ቁልፉ ይሰጣታል ወስዳ ተመልሳለች ያው ሰንሰለቱ እግሩ ላይ እንዳለ እንዲመስል እዛው ውሏል ማታ እንዲጠፋ ይደረጋል ይሄ በቃ ካደረግነው መልካም ነገር አንድ ነው ብያምናል ይሞት ነበር ልጁ በሚገባ ከዛም ጠፍቶ ዛም ማማልከ ወደዚህ ወደ ድቁርሳም እዛ አካባቢ ሳቸውም አውለው አሳድረውት እንደነበረም በኋላም ሰምተናልና ብዙ እንትን አግኝቷል አገልግሎት እግዚአብሔር የመረቀው የረዳው ልጅ በዚህ አመለጠ ሌላ እንግዲህ ብዙ የፈጸምነው ነገር አለ እዛ እስር ቤት ውስጥ እንግዲህ አንዳንድ ልጆች እግራቸው ተገርፈው ወይ ተመተው ምናምን ሲመጡ ይሄኛውን ክፍል ከዛኛው ጋር በምናምን በስተም ቦርቡረን በሲጋራ ወረቀት ይቺ አሉሚኒየም ወረቀት አለ ሲጋራ ውስጥ በሷ ውሃ እንደዚህ እያሳለፈን እያጠጣናቸው ያደሩ ልጆች አሉ ሌላም ብዙ ነገር ስናደርግ ፖሊስ ጣቢያ ውስጥ ቆይተናል
እዛ ምርመራው ተጀመረ። እዛ ምን ተባለ? ጥቂት ጊዜ ቆይቶ እኔ 1 ወር ነው 2 ወር አይመስለኝም አላውቅም ስንት ጊዜ እንደቆየው። ከዛ ተነስቼ ወደ ወህኒ ቤት እንግዲህ መጀመሪያ እነሱ በዚህ በኢፒአርፒነት የሚጠሏቸው ወይ የሚፈልጓቸውን መረጥ አድርገው አስቀድሞ ወህኒ ቤት እንድንተላለፍ ተደረገ ማለት ነው። እዛ ለምኑም ያመቻል ለነሱ። በዚህ ሁኔታ እየተያዝን ጤና ጣቢያ ተወስደን ክትባት እየወሰድን የጸረ ምናምን የሚባለው እስር ቤት እንገባለን ማለት ነው። ወህኒ ቤት ስንሄድ በቃ መሬቱ ራቀኝ። በቃ እንዴት እንደሆነ ግራ ገባኝ። በተለይ በጣም አይረሳኝ ወህኒ ቤት እየተወሰድን እያለን በዚህ ኮሎኔል ደስታ በላይነህ ቤት በር አካባቢ በዚህ በጓሮ በትምህርት ማበልጸጊያ ማዕከሉ በኩል ጋር ስንደርስ እናቴ አጋጣሚ ሆኖ ወደ ጤና ጣቢያ ስትሄድ አየችኝ። መንገድ ላይ ኬሻችንን ተሸክመኝ ስንሄድ በቃ እዛ ቀወጠችው መንገድ ላይ ምናምን። በአጋጣሚም ጥሩ ፖሊስ አልነበረም፣ ሙሴ ይባላል። እሱም ትንሽ አመናጨቃትና ከፋኝ። እንደዛ ሆነን ብቻ አጋጣሚ ነው ያገኘችኝ። ወደ ወህኒ እየተወሰድን ነውና በቃ ወህኒ ቤት ገባ ማለት የዛን ጊዜ አንድ ሰው በቃ ሞት ነው ለነሱ። እና ይሄ ነው ትንሽ እንትን ያደረጋትና ሄድኩኝ ወደዛው እስር ቤት ማነው ወህኒ ቤት ተወሰድን ማለት ነው። እዛ ገባ እንግዲህ የፀጉር መላጨት በአት ብዙ ታሪክ ነው ያለው። እዛ ያስፈራል ግቢው። በቃ ወደታች ረባዳ ነው። ከዛ አስተዳደሩ ክፍልና የሴቶቹ ደግሞ ከፍ ያለ ነው እና ወህኒ ቤቱ ምን እንዲስቅ እንዳደረገው አይገባኝም። ለቁጥጥር እንዲመች ይሆናል ምናምን አላውቅም። እና 2ኛ ክፍል ተመደብኩ ማለት ነው። እንግዲህ የጠየቀኝ ጥያቄ ቅድም መግቢያ ላይ ዋቃ ጢቃ ዋቃ ጉዳ ምንድነው ትሉ ነበር ብለኛል። በጣም የሚያስገርም የጸሎት ስርዓት ነው። በጣም እንግዲህ ጸሎት አንተ ክብረ መንግስት ነው ተወልደ ያደግከውና የኦሮምኛ ምርቃትና ሌላው የአማርኛው ምርቃት ልዩነቱ ይገባሃል። የኦሮምኛው ምርቃት የሆነ ይሄ ልብን በጥሶ የሚገባ እንዲሆነ እንትን አለው። በጣም ደስ ይላል። እኔ እንዴት እንደሆነ የመጨረሻውን ቃል እያልክ ነው የምትከተለው። እና እስረኛው ወደ ክፍሉ ከመግባቱ በፊት ልክ 5 ሲሆን ማታ ፀሐይ ገና እያለች እኮ ነው ቆጠራ ይባላል። ልክ 5 ላይ ቆጠራ ይጠራል። ሁላችንም ሄደን በየተመደብንበት ክፍል በር ላይ እንሰለፋለን። ፊታችን ወደ በሩ አድርገን እንሰለፋለን። ከእያንዳንዱ ክፍል ሽማግሌ የሆኑ ሰዎች አሉ፣ ያውቁታል እነሱ ራሳቸው። እነሱ ይመርቃሉ። እኛ ጋር አባ ገላና የሚባል ሰው ነበር። አባ ገላና እንግዲህ እንዴት አይነት ችሎታ ያለውና ብሩክ ሰው እንደሆነ እኔ መግለጽ አልችልም። አሁን ገላና የተባለው ምናልባት ገላና የሚባል ወንዝ አለ። በዛ ወንዝ ስም ይሁን ወይም ልጁ ይሁን በእውነት ብዙ አላውቅም። አሁን ግን አባ ገላና ማለት አንደኛ ውፍረቱ ከመሬት መነሳት በቃ በጣም ወፍራም ነው። በጣም ሲበዛ ወፍራም። ሆዱ በጣም ትልቅ ነው። ሰውነቱ ማጅራቱ ሙሉ ይሄ ፊቱ በቃ ውጥር ያለ ጥቁር ነው። ከለሩ ያምራል። በቃ ይሄ ስኪኑ ያምራል። አይኑ ጥርሱ በቃ ደስ የሚል ሰው ነው በጣም። እና አባ ገላናን አንቱ የሚለው የለም። ለምን እንደሆነ አላውቅም። ትልቅ ሰው ነው። ሁለተኛ ትልቅ ሲባል በጣም ትልቅ ሽማግሌ አይደለም፣ ገና ነው። የዛን ጊዜ በ40ዎቹ ውስጥ የነበረ ሰው እና በቃ ግርማ አለው። በጣም ትልቅ ግርማ አለው። ሀብታም ነው። እጅግ በጣም ሀብታም ነው። ሀብቱን ከብቶቹን የሚያውቀው በበረት ነው እንጂ በቁጥር አይደለም። በበረት ልክ 10 በረት 9 በረት 12 በረት እንደዚህ ነው እንጂ በቁጥር አይደለም። እስከዚህ ድረስ ነው የምናውቀው። እና እሱ ይነሳል። ዋቃ ጢቃ ዋቃ ጉዳ ኑባስ ይላል። እግዚአብሔር ሆይ የትንሹም የትልቁም አምላክ እግዚአብሔር ሆይ ከዚህ አውጣን ማለት ነው። እኛ ኑባስ የመጨረሻው ቃል ምረታ ኑፊድ በቃ እየተናገረ የመጨረሻው ቃል ደግማለን ማለት ነው። በጣም ደስ ይላል። አማርኛ ላይ ነው አሜን የምንለው። እዛ ደግሞ ሲዳምኛ ደግሞ አለ። 5ኛ ክፍል የሆነ 6ኛ በሲዳምኛም መገኖ ትሪት የፉሽን በቃ እንደዚህ አይነት ነገር ይደረጋል። እና ይሄ ስርዓት ሌላም ቋንቋ ኖሮ ደራሰኛም ከምባቴ ማንኛውም ቋንቋ ኖሮ መመራቂ ቢገኝ ፖሊስ በቃ ግቡ አይል። ይሄ የግቢው ህግና ስርዓት በጣም ደስ ይላል ይዛል። እና በዛ ምርቃት ነው ተነስተን ወደ ቤታችን የምንገባውና ይሄ ነው
ዋቃ ጢቃ ዋቃ ጉዳ ኑባስ የሚባለው ይሄ ነው ልልህ ነውና ይሄ በጣም እንደደሰትበት ሁኔታ ነው። እዛ እስር ቤት ወይኔ ቤት ውስጥ እያለ ወይኔ ቤቱን ከሴ ይባላል ወይም ደግሞ 05 06 ነው 05 እንለዋለን። አዎ 05 እንለዋለን። አምስተኛው ቀበሌ እንደማለት ነው ብዙ ስለሆነ እዛ ውስጥና ፖሊስ ጣቢያ ያለን እንግዲህ በአንድ ክፍል ውስጥ 23 ሆነን በጣም ነው ማስታወሰው ከነ ቁጥራችን ውሃው የራሳችን ትንፋሽ እየዘነበብን ነበር የምናድረው። በጣም 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 በሙቀት እንቸገራለን ማታ ማታ በጣም እና መተኛት አይቻልም። በቃ በጣም የደከመው ካልሆነ አይተኛም። ቀን ነው የሚተኛው። ቀን ሜዳ ላይ ምናምን እንደዚህ ውሃ ክፍት ነው ቧንቧው ይፈቀዳል። እዛ ውሃ እየተለቃለቀን መተኛት ሳር ላይ እንጂ ማታ መተኛት ከባድ ነበር። ኤኒዌይስ እዛ ውስጥ እያለን እንግዲህ ግርፉ ስርዓቱ ምኑ እየበዛ ሲመጣ እኛም የተለያየ እርምጃዎችን ማድረግ የተለያየ ሁኔታ ውስጥ መግባት ለራሳችን መረጃን እንዴት አድርገን መስጠት እንዳለብን መማማር ምናምን ተጀመረ። በዛ እንግዲህ መረጃ ምናምን መሰጣጣት ስንጀምር ምን ማለት ነው? እንዲህ ማለት አለባችሁ ልጆች ለመዳን እንዲህ ማለት ማንንም አያውቅም ብያለሁ እና እናንተ እንዲህ ማለት አለባችሁ፣ ይሄን ነገር ማስወገድ አለባችሁ፣ ይሄን ነገር መናገር የለባችሁም፣ ይሄን ማለት አለባችሁ የሚባል ነገር ተጀመረ እና እዛ ውስጥ ብዙዎቻችን ከነበርነው ውስጥ ማስታውሰው ሲሳይ ሳንታን፣ እነዛው ያባ ዝናብ፣ ተሼ አባተ፣ መንግስቱ ብዙነህ ቆንቂቲ፣ ሲሱ መርሻ ነበረች፣ ጌዲዮን ተስፋዬ አስተማሪ ነው እሱ ጌዲዮን ታውቀዋለህ አንተም በደንብ። ኩሬማ አህመድ የሚባል መምህር ነበር እዛ ጊዜ እሱ አለ። ጋሽ ለማ ካሳይ ነበር ከኛ ጋር ታስረዋል። መሐመድ ፋራ፣ አብዱቁ ለገሰ፣ ዘኩ ደሜ፣ አሸንዳ ባቱ፣ እኔ ሙሌ አበራ፣ መኪያ አራጋው፣ ሽታዬ ማርያሜ፣ ሌላ ማን ነበር? ዶጁ ለገሰ ነበረ። አዎ ያዕቆብ ደስታ ነበረች፣ ዳቆን ነው የምንላት ነፍሷን ይማረው። ፋሲል አገኘው፣ ክንፈ ምራጽዮን፣ ሲቱ ጀማል፣ ቅድስት አሰፋ የነሳባ እህት። እሷ እንኳን ያለ እውቀት ነው የታሰረችው። ቶሎም ነው የተፈታችው። በጣም የምታስቅም ልጅ ነበረች ቅድስትና እግዚአብሔር ነፍሷን ይማረው። አሁን በህይወት የለችም። እሷ ነበረች። ዘውዴ ገብሪ ነበረ፣ ሀብለ ተፈራ ነበረች፣ ነኢማ ጀማል፣ ሀና ሀብቴ፣ መስፍን መሐመድ፣ ሳራ ብርሃኔ ነበረች፣ ንጌ ዲላ ነበረች፣ ንጋቷ ዲላ፣ አስምረት ገብረታቴዎስ፣ እመቤት መርዕድ የምትባል አንድ በአካዳሚክም ጎበዝ የነበረች ልጅ ነበረች። እነዚህ ልጆች ነበሩ። ሌሎችም አሉ። እነ መዱካ መሸሻ እና ጌታቸው ይርዳው ዘግየት ብለው ተቀላቅለውናል እና እነዚህ ልጆች አይረሱኝም። እንግዲህ አሁን በህይወት ያለነው የሌሉትም እዛን ጊዜ የነበርነው ታሪካችን አይረሳም። እንግዲህ የወይን ቤት ምግብ ደያስ ይባላል። ደያስ ነው የሚባለው። ለምንድነው? እንጀራው በጣም ወፍራም ነው። ምን እንደሚያወፍረውም አይገባኝም። ሁለተኛ ወጥ የሚሰራው የእስረኞች ወጥ ይሄ የብረት በርሜል ግማሹ ክፍል የታችኛው ግማሹ ነው። አንድ በርሜል ለሁለት ይከፈልና ሁለት ቦታ ይጣዳል ማለት ነው ለእስረኞች። ድሮ አንድ ይበቃ ነበር ይላል። ከዛ የባቄላ ወጥ ለመጀመሪያ ጊዜ በህይወቴ ያየሁት እዛ ነው። ባቄላ ለወጥ እንደሚያገለግልም አላውቅም። ሽሮም ራሱ ከምን እንደሚሰራም የዛን ጊዜ ላውቅ አልችልም። እና አዘጋጁ ጋሼ ቦንሳ ነበረ። ጋሼ ቦንሳን አረሳውም፣ አውቀዋለሁ። ምግባችን እንግዲህ ደያስ ይባላል። ያው እንትን ምንድነው ውሻ በቁልቁለት አይጎትተውም የምንለው ነገር ነበረን እና እሱ ያስገርመኛል በጣም። ሌላ ምንድነው ትዝ የሚለኝ ከዛ ውስጥ ትዝ የሚሉኝን ነው እንግዲህ ማጫወት ብያለሁ። ሰዎች ነበሩ፣ የሆኑ እስረኞች ነበሩ። እነዚህ እስረኞች ስማቸው ኬንያ ነው። በቃ ኬንያ ሲባል ከያሉበት ተጠርተው ይመጣሉ። እነሱ እንደሚጠሩ ያውቃሉ። የዛን ጊዜ እና የላባዲና እነ ሀጂ ቁጣ፣ ከዛ ቀደም ብሎም እነ ዋቆ ጉቱ፣ ከዛ ደግሞ እንደገና እነታከለ ኡቱራ፣ እነዚህ በሙሉ በሽፍትነት ከመንግስት ጋር ይጣሉ ነበርና የነሱ ጀሌዎች ናቸው
እየተባሉ ነው። ከዛ ከኬንያ ከሶማሊያ ድንበር አካባቢ ነው ተይዘው የመጡትና ለዚህ ነው ኬንያ ኬንያ ሲባል ስዋሂሊን የሚባለውን ቋንቋ ይሰሙት ነበር ሰዎቹ እና እነሱ ተይዘው መተው እዛ እስር ቤት ውስጥ አሉ እና ፍርድ የላቸውም፣ ፋይል የላቸውም፣ ምን የላቸውም እና ያሳዝናሉ። በቃ በጣም ያሳዝናሉ። ምንድነው የሚያደርጉት? እንደዚህ ይሰበሰቡና እንደዚህ ቁጭ ብለው ራሳቸው አማርኛ ምናምን በፍጹም ኬሻ እየሰሩ አንድ የሚያዜሙት ዜማ አለች። በቃ ልብ የምትሰነጥቅ ዜማ ሚሳሌ ሚሳሌ ሚሳሉማ ሚሳሌ ሚሳሉማ ዱቢኒ ወላልተን ጭራሹማ ጃኬታው ጭጭቱ ኡፈኔ ቀኒባ እስና ሱሪሌ ጭጭቱ ኡፈኔ ቀኒባ እስና ኦሌ ኦልተኒ ጆሌ ቡልኮ ጭጭቱ ኡፈኔ ቀኒባ እስና እንዴት በቃ የዜማቸው የኦሮምኛን ይሄ የስራ ዜማ መታቀው ነው መቼም እንዴት እንደሚማርክ እና እንደዛ ብለው በቃ እንደዚህ ሰዎች ለምንድን ነው የታሰሩት? መንግስትስ ለምንድን ነው ዝም ይላቸው? ፍርደኛ ከሆኑ ፍርድ መስጠት ነው። ፍርደኛ ከሆኑ ዝም ብሎ እንዴት ይታሰራሉ? ማይከራከርላቸው እኛ ራሳችን እንኳን ስለነሱ ስለራሳችን የሚሰማን የለም እና በጣም በጣም የሚያሳዝን ጊዜ ነበር ያ ጊዜ ሆነት እና እነዚህ ሰዎች ያሳዝናል ነበሩ። ብቻ ይሄን እንደው ታሪኩን ስለማረሳው አስታወስኩትና አንድ ቀን ደግሞ ምን ሆነ እዛ ግቢ ውስጥ እንደዚህ አይነት ሁኔታ ስለሚካሄድ እንትን ግርፍ ምንም ኢንተርቪው ቃለ ምልልስም እየበዛ ሲመጣ አንድ ቀን ተራ ደረሰኝ መሰለኝ በማታ ስሜ ተጠራና ወጥቼ ሳይ በማታ ነው እንግዲህ የምንወሰደው፣ በማታ ነው የምንመለሰው። ግርፍ ሊኖር ስለሚችል እግዚአብሔር ይመስገን እኔ ያልተገረፍኩም፣ ጥፊና ቦክስ ትንንሽ ነው የቀመስኩት እና እዛ ተወስጄ ገና ግቢ ውስጥ ማታ ጊዜ ነው ብቻ አልመሸም፣ 11 ሰዓት ባበሻ አቆጣጠር 11 ሰዓት ይሆናል እና እዛ ስንደርስ ልክ ግቢው ጋር ስንደርስ አንድ ትልቅ ሰው ያያሉ። የልጆች አባት የዛን ጊዜ አባቴ ኩያ የሚሆኑ ትልቅ ሰው ናቸውና እንደዚህ ጃንጥላቸውን እንደዚህ ይዘው አመጣችሁት ይሄን ወንበዴ እኔ መሆኑን ሲገባኝ ከሆነ ያለው ከዛ በረንዳ ላይ ያለው አንድ የህዝብ ድርጅት ሰው እዛው ኢኮኖሚ ሰው ነው ታቋለን እንዴ ምናምን እሱ ሰውየውን አንተ ብሎ ነው የሚጠራቸው ንቋቸዋል። እንዲያቋለው ይሄ በየፌንጣ አይደለም እንዴ በየጫካው እየዞረ ይሄን ክራር ይዞ ይሃባ ሲል አይደል እንዴ የሚያድረው ምናምን። እኔ በእድሜ ሙሉ በእውነት እንደዚህ ደንግጬ አላቅም። ትልቅ ሰው እንደዚህ ሲዋሽም አይቻላቅም። ትልቅ ሰው ይዋሻል የሚለው እንትኑ የለም ውስጤ በፍጹም የለም። በድገታችን ውስጥ ባለፍንበት የህይወት ሂደት ውስጥ እንደዚህ አይነት ነገር አጋጥሞኝ አያውቅም። አንደኛ በማታ፣ ሁለተኛ እየጮኸ አለስተኛ ነው አለን ሁሉ ነው ያለውና እንደዚህ አይነት ሰው እኔ ሰምቼም አይቼም አላውቅም። ሳቀና እዛ በረንዳ ላይ ያለው ሰው ግባ አለኝ። በቃ ልገደል አይነት ነገር በጣም በጣም ደነገጥኩኝ። ያ የዛን ጊዜ ክራር እጫወታለሁ፣ ጊታር እጫወታለሁ፣ እዘምራለሁ። እውነት ነው። ግን ለኢሃፓ እንኳን አንድ ጊዜ ሰርቪስ እንትን ውስጥ የገባች አንድ ዜማ ነበረች፣ የኢፒአርፒ ዜማ። እሷ በካሴት ላይ እንደነበረች አስታውሳለሁ። እኔ ራሴ እያወቅኩም አልነበረም የተቀዳው፣ ራሱ እየተጫወትኩኝ ብቻ ግጥም እየተሰጠኝ እየዘመርኳት ነበር እና እሱ ትዝ ይለኛል። እና ከዚህ በተረፈ ግን ጫካ ሄጄ እንትን ውስጥ እንደዚህ አይነት ታሪክም የለም። እኛ ድምጻችንም ስንነጋገርም ለመስማት በችግር ነው እንዲህ ነው የምናወራው። ያው ቅድም እንዳልኩ እዛን አየለ ቡዳው ምንለው ሰውዬ ቤት ውስጥ እንኳን ሰውዬው እዚህ አጠገባችን ተኝቶ ሳይሰማን ነው የምናወራው። እንኳን የሰው እንቅልፍ ልነሳና እና ደነገጥኩ በጣም። እና ሰውዬውን በጣም ጠላቸው ነበር። አሁን ይቅር ብያቸዋለሁ፣ ወዳቸዋለሁ። በህይወትም አይኖሩም፣ ምክንያቱም በጣም ረጅም ዘመን ነው። እና በዚህ ሁኔታ እዛ ውስጥ ገባሁና ያችን ቦክስና ጥፊ ቀማምሼ ሌሎቹም ተገርፈው ተመለስን ወደ ቤታችን። ከዛ እዛ ተመልሼ በስንተኛው ቀን እንደሆነ ትዝ አይለኝም፣ ተስፋ ለማየው ተይዞ መጣልኝ።
መጥቶ ደግሞ እኔ እኮ ላይ መደብ ደስ አለኝ በጣም በቃ ምክንያቱም ጓደኛዬ ነው በቃ አብሬው ሙለው ምን ምለው ሌላ ሰው አገኘው ማለት ነው። እዛ እኔ ክፍል ውስጥ የነበርነው ግርማ ይስሐቅ፣ ፍቃዱ አቦምሳ፣ በለጠ ገብረ ጻዲቅ፣ አድማሱ አንዳርጌ ሌላ ማን ነበር ትዝ አይለኝም እንጃ አላውቅም። ሌላ እና ተስፉ መጣ። ተስፉ ሲመጣ በቃ ደስ አለኝ ከሱ ጋር ምናምን ስለ ግቢው ስርዓት ስነግረው ስለ አገራረፋችን በጣም ነበር የደነገጠው። ኧረ እባክህ ምናምን እንደዚህ ነው እያለ ትንሽ እሱን እያስፈራራው እየሳቀን እንውላለን። ግቢ ውስጥ ጠዋት እንወጣለን ከሱ ጋር ማታ እንደዚሁ ስንል ምን ስንል በቃ ነው የምንለው። ኬሻ መስራት ለመድን። እንደዚህ ብዙ ልጆች ኬሻ ይሰራሉ። በተለይ አለሙ ገብሩ በቃ ነጋዴ ሆኖ በቃ ገንዘብ ሁሉ ነበር እና እንደዛ ነበር የምናሳልፈው። እና አንድ ቀን እሁድ ብቻ ነው ምግብ የሚፈቀደው። ምክንያቱም አንድ ወር ነው ምናምን እንደዚህ እንደተመላለሰልን በየቀኑ እንደመጣልን ከዛ ወረቀት መላላክ ተጀመረና እንጀራ ውስጥ አንድ ቀን ውብሸት ከበደ ለተናኛ አሰጋኝ፣ ቀደም እንደውም ተናኛ ረስቻት ነበር። ተናኛ አሰጋኝ ሳህሉ አሰጋኝም አሉ እዛ ቅድም ፖሊስ ጣቢያ ስንገባ ብዬ ያጫወትኩ ታሪክ ውስጥ ማለት ነው። እና ማነች ውብሸት ከበደ ለተናኛ አሰጋኝ ደብዳቤ ልካ ምግብ ውስጥ አድርጋ ልካ ተያዘ ያ ምግብ። እና ምግቡን ያመጣችላትም ሳራ ነበረች። ሳራ ትንሽ ናት የዛን ጊዜ። በኋላ አባባ መጥቶ ነው አስፈትቶ የወሰዳት እሷን ራሷን። እና በዚህ ምክንያት ምግብ ተከለከለ እና ምግብ እሁድ ብቻ ሆነ። በቃ ወላጆችን እንትን ይላሉ ብድግ ሻለቃውም ይፈራል። ወላጆችን የኢኮኖሚክስ ወላጆች ያስፈራሉ። አብዛኛው ወላጅ ወታደር ነው እና አባ ጦር ይባላሉ፣ ወታደሮች ናቸው። እነሱ ነቅ ካሉ አደጋ ስላለ በጣም ትንሽ ሬስፔክት አላቸው። እና ምን ሆነ እሁድ ብቻ ነው ምግብ የሚመጣው። እና በአጋጣሚ አንድ እሁድ ስሜ ተጠራ። እኔና አብደላ አባ ዝናብ ስማችን ተጠራና ስንሄድ እዛ እንትኑ ጋር በሩ ጋር ስደርስ የታጠረ አጥር አለ፣ ሁለተኛ ዋናው በር አለ። እዛ ጋር ነው ወላጆች የሚቆሙት። እና ሳይ እህቴን አየኋት፣ እምወዳትን እህቴን ኤልስዬን አየኋት። እሷን እንዲሁ ቤት ውስጥም ከልጅነትም ጀምሮ ባየኋት ቁጥር የሆነ አንድ አመል አለኝ እና እንደዛ ልክ ሳያት በቃ አልቻልኩም። እና እሷም ታውቃለች ይሄንን ምናምን። ፖሊሱን አይኑን ስታየው አባቡ ነበር። አባቡ ደግ ሰው ነው። ሂዱት አለ። ከግቢ ወጣው ማለት ነው ከፖሊስ ጣቢያ። በቃ ውጭ ብርቅ ሆነብኝ። በቃ እናቴን እዛ አገኘሁ። እህቴን በቃ ሳመችኝ ምን አለችና ምግቡን ሰጥተውኝ አብደላ አባዝና መጡ። በቃቸው እስቲ እባክህን አይደን ብላበት ምናምን ብሎ እሱ ጎትቶኝ ከሷ ላይ ጎትቶ እንትን ያደረገኝ ያላቀቀኝ እሱ ነው። እና አስታውሳለሁ በጣም የዛን ጊዜ እህቴ ምን ታደርጋለች? አንድ ፓኮ ሲጋራ እንዲያርጋ ኪሴ ውስጥ ትከታለች። ዲሳይው ሲጋራ ነው ለሰው ስጥ ምትለኝ መስሎኝ እዛም ካለፍኩ አብደላ ይጎትተኛል። በቃ አብረን እንድንበላ ፈልጓል እሱ። የሱም መጥቷል ምግብ፣ የኔም መጥቷል። የዛን ጊዜ ምንም እስላም የለ ክርስቲያንኛ እንደዚህ ነው ያደግነው፣ መብላት ነው። እና ይጎትተኛል አብረን እንድንበላ ፈልጎ ነው። በኋላ እሷ ደግሞ ለሰው ነው ሲጋራውን ያመጣት ልትለኝ ነው እንዴ ብዬ አያለሁ። በቃ ሂድ ግባ በቃ እኛ ሄዳችን ነው በቃ እንትን ካለ ሰላሙን በቃ ምናምን ግራ ገባኝ በጣም። እሺ ብዬ ሄድኩኝ። ከዛ ገባን። ምሳችንን ሲጣደረግን ያው መታመም ነው እሑድ፣ ምክንያቱም ቅባት ስለሚበዛው ምግቡ ከየቤቱ ይመጣ ምግብ የሁሉ ሰው ቤት ቅባት ነው። በቃ ዶሮ ምናምን ነው በአብዛኛው የሚመጣው ለሰው። ያንን በልተን ሽንት ቤት ስንመላለስ ነው የምናመሸው። እና ከዛ በልተን እንደተነሳን ሁሉም እዛ ቁጭ ብቻ እያለ ሸሚዙን በቃ አላ አይደለም ሰው ሲጋራ ያጫሽ ሰው ባህሪ ያለ አንድ ሊያጨስ ሲል እንደዚህ ደስ የሚለው ነገር አለው አንዳንድ። ከዛ ተነስተን ለአሌክስ ለተስፎ ሄድኩና ተስፎሽ ተመልከት አልኩት። እንዴ አንተ ከየት መጣ ምናምን አለኝ። እህቴ ያመጣችልኝ ስለው ኤልስዬ ዛሬ መጣች ምናምን ስለው በቃ ማመን አልቻለም። ታጅሰለ እንደዚህ ጋራ አንተ አታቀኝም እና ነው እንዴ ምንድነው የምትጮህብኝ ምናምን እንዲል ታመጣልች አለች። እኔ ምን አውቃለሁ አመታ ሰጠችኝ። በቃ የሁሉም ሰው አጫሽ ስለሆነ እዚህ ውስጥ
ኦሮሮ ብሌንም እንዳያመጡ እንደዚህ እኮ ነው እኔ ካመጡልኝ እቆጣለሁ እናገራለሁ ምናምን አለ አራትን እየተባባልን በኋላ ያችን ሲጋራ ለማንም አልሰጠመችም ሮዝማን ናት ደግሞ ሮዝማን የዛን ጊዜ በቃ ኃይለኛ ውድ ነው ማንም አስተማሪ ነው ሮዝማን ላይጨስ የሚችለው ሌላ ማን ተማሪ ሆኖ ሊያጨስ አይችልም እንደዚህ እየተወጋጋ ነው ትምህርት ቤት ራሱ ተጀምሯል ሲጋራ ግን እኛም ፍጹም አናጨስ እና ያችን ሲጋራ ጀመርኳት ማለት ነው እስር ቤት ውስጥ ይሄ በጣም የሚያስገርመኝ የኔ ታሪክ ነው ምክንያቱም እኔ አሁንም ሲጋራ አላጨስም ከዛ በኋላም አላጨስኩም እንትኑም የለኝም ፍቅሩም ፍላጎቱም የለኝም ግን በቃ የወላጆችና የእህቶች አስተሳሰብ ምን እንደነበረ እንደው ሳልናገር እንዳላልፍ ብዬ ነው እና ይሄ ያስገርመኛል እዛ ውስጥ ግቢ ውስጥ ሲጋራ አለ እዛ የሚሰራ ጋዜጣ አለ የዛሬቱ አለ አዲስ ዘመን ምናምን አለ እሱን ወርቀቱን ይቆራረጥና እዛ ውስጥ ትንባሆ እንደዚህ ፈርፍረው በሆነች ፕላስቲክ ነገር እንደዚህ የሚሰሯት አሉ እዛ ሰዎች እስረኞች ፍርደኞቹ አምስቱ በ5 ሳንቲም ነው የሚሸጠው እንዴት ርካሽ በ10 ሳንቲም 10 ሲጋራ አንድ ፓኮ ሲጋራ ማለት ነው ከዛ ሲጋራ የሚጠጣ አለ ሲጋራ የሚጠጣው ይዞር ይጠይቃል አልሸጥ ያለው አንዳንዴ 6 ድረስ ይችላል 6 ሁሉ በ5 ሳንቲም እና ያንን እየገዛ ወጣቱ ቁጭ ብሎ 10 ይጠፋበታል ምናምን እንግዲህ እነ ጌዲዮን ሳውሪዛንሲ አንድ ሲጋራ የምታጨስበት ሰዓት እኮ እዛ ውስጥ አንድ መጽሐፍ አንብበህ የምትጨርስበት ነው አይነት የሆነ የፍልስፍና ቋንቋ ይናገራልና እውነት ነው ይመስለን በቃ እኛም ሲጋራ እንይዝና በቃ ምን እናስባለን እንግዲህ ፍቅረኛ የለም መጽሐፍ አንብበን ብዙ ምናውቀው ነገር የለም ምን የለ በቃ ዝም ብለን እያሰብን አንድ መጽሐፍ እኮ የማንበብ ያህል ነው ምናምን እንላለን ለራሳችን እናታለልበት ነበርና እንደዚህ ያለ እናልፋለን አንድ ጊዜ ደግሞ ሌላ በጣም የሚያስገርመኝ ኤርቦራ መርሳሎ የሚባል ልጅ ነበረ እስር ቤት ውስጥ ኤርቦራ ሌባ ነው በጣም የታወቀ ሌባ ነው እና ከእስር ቤት አይጠፋም ብዙውን ጊዜ እስረኛ ነው ለምሳሌ ፖሊስ ጣቢያ ያለን ዛሬ ተይዞ ይመጣል 3 ቀን አስረው ይለቁታል የሚከሰውም የለም ሌባ ነው ደብድበው ሲለቁት ብቻ ሲሰርቅ ተገኘ ተብሎ ይመጣል የሚከሰውም የለም ይፈታል ነገም እንደዛው ነው ኢቭን አንድ ሰው ቤት ሰብሮ ገብቶ ሰዎቹ ቢነቁበት ለሊት ላይ አይሸሽም እንዲያዝ ይፈልጋል እና ለምንድነው ስንለው በቃ እኔ እንደ ድሮ አይደል አሁን እናንተ አላችሁ እዚህ የእናንተ ሙፋ ብሬ የበላው እዚህ ምን ቸገረኝ እኔ ከተማ እጅ ብርድ እየመታኝ ከማድር እዚህ ክፍል ውስጥ አድራለሁ ምናምን ነው የሚለው እና ምንድነው እዚህ የሚለኝ የኤርቦራ ነገር እዛ እስር ቤት ግቢ ውስጥ ወይን ቤት ውስጥ አንድ ክብ ነገር እንደዚህ ተቆፍራ እንደ ቦይ የተሰራች ነገር አለች ያቺ ቦታ ምንድናት ብዬ እንደገባን ያኔ መስፍን ማምር ነው የነገረኝ እግር ኮርች ማሰሪያ ናት መቅጫ ቦታ ናት ብሎኛልና 40 መከረፊያም እስረኛም ከዚች እንዳትወጣ ብሎ ለቁጥጥር እንዲያመቻቸው እግር ኮርች ታስሮ እዛው የሚቆይ እስረኛ ማለትና ኤርቦራ አንድ ቀን ምን ጥፋት ሰርቶ እንደነበር ትዝ አይለኝም 40 ሊገረፍ ተፈረደበት ማለት ነው በኋላ ነገ እኮ 40 ግርፋለሁ በቃ ለማየት በቃ ድሮኔ 40 ይገርፋል አንድ ሰው ሲባል እንደው ሌባ ተይዞ 40 ነበር መቅረፍ ምናምን እንደሚባለው የአፍ አባባል ነበር ይመስለኝ አፈ ታሪክ ነበር ይመስለኝ የዛን ቀን ፕራክቲስ አየው ማለት ነው እና ኤርቦራ መጥቶ ይጠብቃል እንደውስ በጊዜ ሄዶ እዛው ውስጥ ምክንያቱም ሌላ ወንጀል ሰርቶ እንትን ማለት አይፈልግም እዛ ተኝቶ 40 ገራፊው ጅራፍ ገራፊው ሰዓቱን ጠብቆ መጣ ሰዓት ምናቀው ደግሞ እዛው ውስጥ በቆርቆሮው በእስር ቤቱ ጣራ መሬት ላይ በሚያርፈው ጥላ ጧት ከ7 ጀምሮ እስከ ማታ 6 ያው እስከ ማታ 5 ነውኛ መንገባው እስከዛ ድረስ መስመር አለ እና 6 ሰዓት 7 ሰዓት 8 ሰዓት እዛ ላይ ያለ ይሄድ ማየት ነው በቃ እዛው የዜና ሬዲዮ ካልተከፈተ በስተቀር ሰዓቱን ብዙም ያለው የለም እንግዲህ ቢኖርም ባይኖርም ብቻ ይሄ ጥላ ሰዓት አቆጣጠር ነበር እስር ቤት ውስጥ እና ሰዓት ሲደርስ ገራፊው መጣ እሱ ተኝቷል በጣም ይገርማል ጥሌ 40 ጊዜ ሲገርፈው አንዲትን ጊዜ እንዲሽንቅቃል በህይወቴ የሚያስደንቀኝ ሰው ይሄ ነው በጣም ነው የሚደንቀኝ ምክንያቱም ሰው ሲገረፍ እንዴት አያመው
ኢቭን አንዳንድ ጊዜ ተፈንክቶ መጥቶ ቁስል ምናምን ሲጋ ጣቱን ከፍቶ እንደዚህ ያደመዋል። አመመኝ ሲያመው እንዲህ አድርጎ ያደመውና እፎይ ነገር የሚለዋሉ እና ይሄ አሁን ሳስበው በእውነት አጋንንት አለበት እንጂ ብቻውን አይመስለኝም። ያን 40 ጅራፍ ሲጠጣ አልተገላበጠ፣ አልጮኸ፣ ምን አላለ። ብዙዎቹ በቃ በስቃይ ምክንያት በምህረት ይለቀቃሉ ይባላል እና እሱ ግን ምንም ነገር አላለም እና ይሄ ስላየሁትም ባይኔም በቃ ያስደንቀኛል። ኤርቦራ አሁን በህይወት አለ አይመስለኝም። የብርሃኔ ቀውሷም ወዳጅም ነበር ጥለኛም ነበር። ያው እንግዲህ ስንሰማ ከተማ ውስጥ እሱም ራሱ ይነግረናል። እያንዳንዱን ነገር ከተማ ውስጥ የሚደረገውን ነገር ይነግረናል። እነ ሲዴ፣ እነ ሌቴ፣ በጠቅላላ ሁሉም ሌቴ። በነገራችን ላይ ሌቴ ያቺ አጭሯን ሳይሆን ሌላ አለ አንድ ሌቴ አጭሯ ብዙ ታሪክ አላት። እሷም የከተማ ታሪክ ነው። እነ አዲሴ እነ ምናምን እነ ጸጋይ ሳንታ ብዙ አሉ ከተማ ውስጥ እና ይነግረናል። ይሄ ኤርቦራ እያንዳንዱን ነገር አይደብቀን እና ብርሃኔን ደግሞ ድሮ እኔ የቡና ቤት ሰራተኛ ሆና አውቃታለሁ። ማለት ከተማው ስታይ ነበር ቡና ቤት ውስጥ እንግዲህ የዛን ጊዜ በእኛ ጊዜ ቡና ቤት አይደለም ጠጅ ማንም ሰው ሻይ ቢጠጣ የለም። ከዛ በኋላ ሃይስኩል ካልደረስም የለም። ግን ብርሃኔን እናቃት ነበር ለማለት ነው። የዛን ጊዜ ደህናም ሆና እንደዚህ እብድ ሳትሆን እብድም አይደለችም አክቹዋሊ። ኤኒዌይስ ከእሷ ጋርም ወዳጅ ነበረ እና እንደዛ ያስቀናል። በቃ ታሪክ እያወራልን እስር ቤት ውስጥ ምናምን በጣም ፊቱ ክብ ነው፣ በጣም ጥቁር ነው፣ ፀጉሩ በጣም ከርዳዳ ነው፣ አጭር ነው እና ይሄ አይኑ በጣም ትንንሽ ናት። ያችኑ እንዲህ ሲያፈጥባትና ሲገላምጥ በጣም ነው የሚያስቀውና ፍቅር የለውም ብዙም። ኤርቦራ ዘ ኦንሊ ቲንግ ብዙ ፍቅር የለውም ለምንም፣ ለሰውም ለምንም ፍቅር የለውም። ቶሎ ነው የሚጣላው ከሰው ጋር። የሚያስደስተው ነገር እንጂ ቁጭ ብሎ ማውራት ምን አያስደስተው። አንዳንድ ሲያወራ ራሱ በፍቅር አይደለም የሚያወራው፣ የራሱን ታሪክ ቁጭ ብሎ ሲያጫውተን በቃ እንዲህ ነው በንዴት በምናምን ነው እንጂ የሚያስገርም ሰው ነው ብቻ ለማለት ነው። ሌላ እስር ቤት ውስጥ ወይን ቤት እያለን ከህይወት ታሪኬ ውስጥ እንደው ልረሳው የማልችለው አንድ ሰው መስፍን ተድላ ይባላል። በጣም ዲሲፕሊን የሆነ ሰው ነው መስፍን። ታላቃችን ነው። የ02 ቀበሌ ልጅ ነው። እዛ እነ አምዶም ሀብተ ማርያም ቤት አካባቢ ነው ቤቱ የነበረው እና እሱ ልጅ ያፏጫል እና ይሄ ትዝታን፣ አምባሰልን፣ ባቲን እንደዚህ የመሳሰሉ የድሮ ዜማዎችን ችሎታ አለው። እኔ ቢዘፍን ምናልባት ሰምቻው አላውቅም እንጂ ፉጨት ከድምፅም ጋር ይሄዳል። እኔም ፉጨት ወዳለው። በኢትዮጵያ ታሪክ ውስጥ አለማየሁ እሸቴ በጣም ጎበዝ የፉጨት ሰው እንደነበረ በመድረክም አይተናል። ብዙም ሲናገሩም በመጽሔትም በምንም እንሰማለን። መስፍን እስር ቤት ውስጥ ሆኖ ሲያፏጭ ሰጥቅ ሆነ። እስር ቤቱ በጣም ትልቅ ነው። ሽጉጥ ተተኩሶ ጥላ ያለው ሰው ታች ያለውን አይመታም፣ አይደርስም እና እዛ ላይ ሆኖ ዳገት ከሱ 6ኛ ክፍል ነው መሰለኝ መስፍን፣ ወይ 5ኛ ነው ወይ 6ኛ ነው። እዛ ዳገታ ላይ ጠጠር አለ አንድ ሾህ በጣም አይበቀለ እዛ ስር ቁጭ ብሎ ዲመሬት እየቆረቆረ ምናምን ትዝ ይለኛል። እና ያንደኑ ነገሩ የሚለቀው ፉጨት በቃ አንዳንድ ጊዜ ይሄ በዘፈን በዜማ ለሚሸነፍ ሰው እንባ ያመጣል። እርግጠኛ ነኝ እንባ ያመጣል። እና የመስፍንን ፉጨት መስማት ምናልባት ቅድም ከሲጋራው የተለየ አንድ መጽሐፍ አንብቦ የመዋል ያህል ነው ከተባለ የመስፍን ፉጨት ነው የሚሆነው። እና ትዝታን ፉጨት ሲለቀው አቤት 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 ያስደንቃል፣ በጣም ያስደንቃል። እና እሱን ለመስማት በቃ ሁሉ ጊዜ መስፍንን በቃ ጣራ እንዲህ ነው ማለት ከክፍላችን ወጣን መስፍን ወደዛች ዳገቷ ላይ ከሄደ ቁጭ ነው የሆነ ቦታ ፈልጌ ወይም ወዳለበት አካባቢ እንግዲህ ሰው አጠገቡ ሲመጣ ደግሞ ደስ አይለውም ያቆማል። እና ይሄ ያፏጭልኝ አይወደድም። ዋቆ ገለ ያለ እዛ እና አድማሷ አንዳርጋ ያለ ምናምን በቃ እነሱ ጋር ቁጭ ብለን አቤት እንዴት ደስ እንደሚል መናገር ያስቸግራል። እና መስፍን አሁን በህይወት ካለ እግዚአብሔር ይጠብቅ። ይሄኔ ጌታ ሰላምታ የሚድረስህ። እና ምንድነው እንግዲህ ግርፉ እየበዛ ሲመጣ ሌላው ታሪክ ሽንት ቤት ለመሄድ አንድ እስረኛ
እንግዲህ ሁል ጊዜ ጓደኞቻችንን ተሸክመን መሄድ አንችልም። እኛም እንትንም ነው የአቅምም ጉዳይ አለና ጠና ያሉ ሰዎች አሉ እዛ ውስጥ እና እነሱ 15 ሳንቲም ይከፈላቸዋል። አንድን ልጅ ከክፍሉ ሽንት ቤት ይወስዱታል ተሸክመው፣ መልሰው መጥተው እዛው ከሻው ላይ ያስተኙታል። 15 ሳንቲም ይከፈላል። ባይኖረው እንኳን ሌላው ይከፍላል። ሁላችንም የቁርሳችንን አንድ ዳቦ ሁለት ዳቦ ከሸጥን ሁለቷ ዳቦ 15 ሳንቲም 10 ሳንቲም ትሸጣለች። ቁርስ እየሸጥን ልጆቹን ሽንት ቤት አድርሰው ይመለሳሉ ማለት ነው። እና ይሄ አንድ ትንሽ ከበድ ያለው አስቸጋሪ ታሪካችን ነው፣ ግን ታሪክ ነው። እና እንደዛ ለተጎዱ ልጆች 15 ሳንቲም እየተከፈለ ሽንት ቤት ይወሰዳሉ። በኋላ ምን መሆን መጣ? እነዚህ ትልልቅ ሰዎች አሉ፣ እነዚህ ፍርደኞች እንደዚህ ቁስል ለጠናባቸው ልጆች እና ህመም ለሚያሰቃያቸው ማታ ማታ ስለማይተኙ እንዲተኙ ብለው አረቄ ማስገባት ጀመሩ። ካቲካላ የዛን ጊዜ ርካሽ ነው የሚሆነው። በትንሽ ሳንቲም በዚህ በአጥር በኩል ተቀባብለው ወይም ፍርደኞች ይወጣሉ። በነ ጋሽ ለማ ነጋሽ ወጥቶት እነሱ ይወጡና አረቄ ሽጉጥ ነው የምትባለው የቢራ ጠርሙስ እንደምንም አድርገው በዛት። በተለይ ጠጪ ፖሊስ ካጋጠመ ገባ በቃ በእርግጠኝነት ዛሬ ከሌ ነው ይቻላል ይባላል። እና እንደዛ አይነት ይደረግና ፖሊሶቹ ተሸውደው ሁለት ሆነው ተቀባብለው ያስገባሉ ብቻ እንደምንም ብለው እና ለነዛ ልጆች አረቄ እንዲጠጡ ይደረጋሉ። እውነትም ይተኛሉ። የተወሰነ ሰዓት 4 5 6 ሰዓት ይተኛሉ። በደንብ ይጠጡና ያስተኛቸዋል። ይሄን መላ ያመጡት እዛ ውስጥ ያሉት ናቸው የፍርደኞቹ። እና በዚህ ሁኔታ ልጆቹ ከህመማቸው ትንሽ አገገንተን ብለው ማደር ቻሉ። ሌላው ደግሞ በጣም ያስደስተን ነገር የነበረው በአጋጣሚ እኛ ክፍል ውስጥ 3 የአዲስ አበባ ልጆች ነበሩ። አበጀ፣ አብርሃምና ሐመር አንበርበር የሚባሉ እነዚህ ልጆች የኛ በጣም ታላላቆች ናቸው። የዛን ጊዜ 30 ውስጥ ያሉ ናቸው እነሱ። እና ምንድነው ከማዕድን ነው የመጡት። ከማዕድን ወርቅ ሲሰርቁ ተይዘው ነው የመጡት። አሰራረቃቸው ታሪኩ ለአሱር በጣም ረጅም ነው እንጂ ባጫወተ ደስ ይለኛል። እና ማታ የነሱን ታሪክ መስማት አለ። በቃ አስደሳቹ ከአረቄው እኩል የሚያስደስተው ለዛ ለሚታመሙት ልጆችም እሱ ነው። እና በቃ ታሪካቸውን ሲናገሩት አዲስ አበባ ውስጥ እንዴት እንዳደጉ፣ አንዱ ወታደር ነው፣ አንዱ የከተማ ዱርዬ ነው፣ አንዱ ደግሞ እንደዚህ እንትን ነው። እና እነሱ ታሪካቸውን ሲያወሩ ማዕድን እንዴት ታፍሰው እንደመጡ ወራሪዎች ናቸው። እንዴት ታፍሰው እንደመጡ፣ እንዴት እዛ ወርቅ እንደሚቆፍሩ፣ ከዛ እንዴት እንዳመለጡ፣ እንዴት እንደሰረቁ ታሪካቸውን ሲያወሩ ቁጭ ብለን ነው የሚነካው። አንዴ ስንስቅ፣ አንዴ ሲገርም። አበጀ የሚባለው አንዴ የሆነ ፊት አውራሪ ነው ደጃዝማች ቤት ግቢ ነው አሉ ልጃቸውን ወዶ በሌሊት ዘሎ ገባ። ይድፍረትና እና ልሙት ወይ እሷን ሳላይ እንድልተኛ ዛሬ አትወጣም ከግቢው ልብስ እያጠበች ውላ ነው አለና እንደዚህ አይነት ታሪኮችን ያወሩናል። እና አዲስ አበባ ምን አይነት ሰው እንዴት የተሰፈር ምን አይነት ሰው እንዳለ መረዳት ቻል። በቃ ማወቅና መማር ቻል እዛ ጊዜ። እና በኃይል ያስገርማል ነበር በጣም የነሱን ታሪክ መስማት። ይሄ ሌላው ሲያዝናናን የኖረ ታሪክ ነው። እንግዲህ በዚህ መሃል የፖሊሶች ደግነትና ክፋት አለ። በቀደም ባለፈው ወደ እስር ቤት ስንመጣ እንደዚህ ያደረገኝ ከእናቴ ጋር ያልኩት ልጅ አለ፣ ሙሴ የሚባል ፖሊስ አለ። ሁለተኛ ደግሞ ያጎቴ ልጅ ያልኩህ አለ። እሱ የት እንዳለ አላውቅም፣ በምን ሁኔታ ውስጥ እንዳለ አላውቅም። በተለያየ ሰው ፍርደኞች ከግቢ ሲወጡ እኛ ቤት ሄደው እናቴን ቀስ ብለው እቃው ደህና ነው ወይ ብለህ ጠይቅልኝ እያልኩ በቃ እንደዚህ ነው ምናምን፣ ወይ ደግሞ እቃው ስል ሰው ይሰማቸውና ወይ የቀበርኩት መሳሪያ ይሁን ብሎ ተሰምቶ ሌላ ችግር ይመጣል። ብዙ ስጋት ነበር። በዛ ምንም ነገር እቃ የሚባል የለም፣ ደህና ሁሉ ነገር ደህና ነው ብላ እናቴ ደግሞ ጎበዝ ናት። በዚህ እንደዚህ እየኖርን እያለን አንድ ቀን ማታ ከምሽቱ 9 ላይ በራችን ተንኳኳ። ከውጭ ቁልፉ ሲከፈት ያው ፖሊስ ነው የመጣው እናውቃለን። ከኛ ክፍል የተጠራም ሰው ያለ አይመስለኝም። እኔ ብቻ ነኝ የተጠራሁት። ከዛ ውጣ ተባልኩኝ። ከሌላ ክፍል አብዱቁ ለገሰ ነበር።
ከሌላ ደግሞ እንደገና ከሴቶች ክፍል ደግሞ ሞኒካ በራ ነበረች። ከዛ ሶስታችንን ሌላም አንድ ሁለት ሰዎች አሉ። ብቻ ተይዘን ሻለቃ ደስታ ቢሮ ትፈልጋላችሁ ምናምን ተብለን የእሳቸው ላንድ ሮቨር መጣች። ተጭነን ሄድን እና በቃ ልፈታ ነው ብዬ በምንም አይነት ተአምር አልገመትኩም። ልክ እዛ ገባን። ከሻችን አስቀምጠን ቢሮቸው ስንገባ እሳቸው አሉ፣ ሁለት የፖለቲካ ሰዎች አሉ። የንቃተ ህሊና ትምህርት ተሰጠን። ከዛሬ በኋላ ተፈታችኋል፣ ወደ ቤታችሁ ሄዱ። ሁለተኛ በዚህ መስመር ውስጥ ብትገኙ እኔ ኃላፊነት አልወስድም አሉ ሻለቃ። እሺ ብለን እጅ ነስተን ወደ ቤታችን ሻንጣችንን ተሸክመን ኬሻችንን ተሸክመን ወደ የቤታችን ሄድን። የኔ ቤት ቅርብ ናት። በዛ በጀርባ ሲሄድ የዚህ የነ ማስረሻ መኮንንን በር አጥር ወረድ እንዳልኩኝ ከኛ ቤት መብራቱ በደንብ ወደ ውጭ ይበራል። ጠጅ ቤት ስለነበር የዛን ጊዜ ትልቅ ጠጅ ቤት ስለነበረ ሰው በደንብ ይገባል ይወጣል የዛን ጊዜ እና ሙሴ ፖሊሱ ሲወጣ አየሁት። ልክ የዛን ቀን ከእናቴ ጋር ያደረገኝን ነገር አረሳውን። ቂም ይዣለሁ መሰለኝ እና እስር ቤቱ ስለሚደረገው ብዙ ግድ የለም ብቻ ያ የእናቴ ጉዳይ ስለሆነ ነው መሰለኝ ቂም ይዣለሁ እና ኬሻዬን ቁጭ አደረግኩና ድንጋይ ሰብስቤ እያከታተልኩት እላይ እነትዬ መዓዛ ነጋሽ ብርሃኑ ቤት ድረስ አደረስኩት። ምንም ሽጉጥም ስላልያዘ ነው መሰለኝ ዳገቷን ሰክሯል። ፈትለክ ብሎ ሮጠ። አያባረርኩኝ በድንጋይ ደብድቤ ኬሻዬን ይዤ ቤቴ ገባሁ። ሙሴ በማግስቱ ፕላስተር ተለጣጥፎ ሁለት ቦታ ፕላስተር ተለጥፎ ስላየሁት ተደሰትኩ። ኢህአፓዎች በዚህ ጋር እርሶ አጥር ስር ኢህአፓዎች አሉ ሊገሉን ነበር ምናምን ተብሎ እሱም ከሶ ብዙ ነገር ተፈጠረ። በዚህ ምክንያት እንኳን ብዙ ነገር ተፈጥሯል እና እንደዚህ ሆነ። ብቻ የኔ አሁን አልተጠረጠርኩም፣ አልተገመትኩም። ቤቴ ገባሁ። አባቴም ደስ አለው፣ እናቴም በጣም ደስ አላት። እህቶቼም በልቅሶ ተቀበሉኝ በደስታ። ያው ታጠብኩኝ፣ ምን አልኩ፣ ተኛሁ። ከዛ በስንተኛው ቀን አንድ ቀን እንጃ 3-4 ቀን ምናምን እንደቆየው አንድ ቀን ሌሊት አባቴ ክፍሌ መጣና ተነሳው። ግቢ ውስጥ አንድ ሻንጣ ልብስ ምናምን ተዘጋጅቶልኛል፣ ቁርስ ተዘጋጅቷል ምናምን ገርሞኛል። እና ብላ ተባልኩ። ቁርሴን በላው ምናምን ቡና ጠጣንና መኪና ቆሟል። አንድ ክሩዘር የአንድ መስሪያ ቤት ኃላፊ ሰው ናቸው። ትልቅ መስሪያ ቤት ባለስልጣን ናቸው። ሾፌራቸው አለ፣ እሳቸው አሉ። እኔ ከእሳቸው ጋር ከኋላ ቁጭ አልኩኝ። መኪናው ከግቢ ወጥቶ አዋሳ እህቴ ቤት ወስዶ ግቢ ውስጥ አስረከቡ። እዛ ስደርስ እርዬ የምወዳት እህቴ ከአዲስ አበባ መታ እዛ ጠብቃኛለች። ተቀብላኝ እሷ ደግሞ ይዛኝ አዲስ አበባ። እዛ ደግሞ ሌላው ደግሞ ወንድሜ ተወዳጁ ወንድሜ ከመንዝ ዛን ጊዜ መንዝና ግሼ የአውራጃው ግብርና ልማት ኃላፊ ነበር። ኤፒድ ነው የዛን ጊዜ የሚባል የነበረው። ኤፒድ ቀርቶ ግብርና ሆኗል። የዛ ኃላፊ ነበር። በራሱ መንግስት በሰጠው ክሩዘር መኪና ክሩዘር ፒክአፕ መኪና መጥቶ ደግሞ ከአዲስ አበባ ከእህቴ ቤት ይዞኝ መሀል ሜዳ መንዝ ገባው። እዛ ተመዘገብኩኝ። ሳልነግርህ ያለፍኩት 8ኛ ክፍል ሚኒስትሪ 7ኛን እንግዲህ ተምረን ነው የታሰርነው። ሁላችንም ካርድ ተሰርቶ መጥቶልናል፣ ለወላጆቻችን ተሰጥቷል፣ አልፈናል እና የ8ኛን ክፍል ሚኒስትሪ ሳንማር ወህኒ ቤት ሆነን እንድንፈተን ተደርጎ በሻለቃ ደስታው ትእዛዝ ትውልድ ሲቆም ደስ አይላቸውም ሰውዬው። ሄደን በፖሊስ ተጠብቀን ፈተና ተቀብለናል። ጥሩ ውጤት መጥቶልናል እና 9ኛ ክፍልን 8 አልተማርኩም ማለት ነው። 9ኛ ክፍልን አድባን ነው መንዝ መሀል ሜዳ ገባው። የወህኒ ቤት ታሪክ እዚህ ላይ ያበቃል። ሌላ ሁለተኛ ጥያቄ ጠየቀኝ። ምንድነው? ስለ ወጋየሁና ስለ ተስፋዬ ነው። ዶሎቱ ሜዳ ምን ሊበላ ጥይት ሊበላ እንደዚህ ብለህ ዜማውን አስታውሳል። እውነት ነው። ወጋየሁ ማለት በሻኪሶ የአንደኛ ደረጃ የጁኒየሩ የአንደኛ ደረጃ የትምህርት ቤቱ ዲሬክተር ነበር። ተስፋዬም እዛ አስተማሪ ይመስለኛል። ወጋየሁን ነው በደንብ ማስታውሰው። ተስፋዬም ትዝ ይለኛል ግን ረስቻለሁ። እና በአንድ ወቅት ትምህርት ቤቱ ይቃጠላል። እንግዲህ በዚህ ምክንያት ወጋየሁ ታስሮ ነበር።
አንተን ያቃጠልከው መቼም አንተን እንዲያረከው ከተረጠሩህ የነሱ አባል ካልሆንክ ይሄ ያለ ነገር የተለመደ ነገር ነው። ልክ አሁንም ድረስ አለኝ ሀገር ላይ ነገር እና ተስፋዬ በዚህ ማን ነው ወጋየሁ በዚህ ምክንያት አንተ አቃጥለሃል አንተ እንትን አድርገሃል ተብሎ በኢሃፓነት ተፈርጆ ሎሎቱ ሜዳ ወስደው ያው ነገር ይየውን ይፈጽሙበታል እና ተስፋዬም በዚህ ምክንያት ነው ያ ዘፈን ዜማው አንተ ያስታወስከው ነገር የመጣው እና ለዛሬ የጠየቀኝ ጥያቄ በበቂ መልሻለሁ ብዬ አምናለሁ። ስለ ጥያቄ አመሰግናለሁ። ጨርሰናል ወይስ አልጨረስንም? እንግዲህ ንገረኝ። አመሰግናለሁ ጥሌ። ቴንክ ዩ